ኦኬ ዛሬ ስለ የደም አይነቶች እንማማራለን። 8 አይነት የደም አይነቶች አሉ። አንደኛው ኤ ፖዘቲቭ፣ ሁለተኛው ኤ ኔጌቲቭ፣ ሶስተኛው ቢ ፖዘቲቭ፣ አራተኛው ቢ ኔጌቲቭ፣ አምስተኛው ኤቢ ፖዘቲቭ፣ ስድስተኛ ኤቢ ኔጌቲቭ፣ ሰባተኛው ኦ ፖዘቲቭ እና ስምንተኛው ኦ ኔጌቲቭ ናቸው። ኦ ኔጌቲቭ የደም አይነት ለሁሉም የደም አይነቶች ይሰጣል። በእንግሊዝኛው የዩኒቨርሳል ዶነር በመባል ይታወቃል ማለት ነው። ኤቢ ፕላስ የደም አይነት ደግሞ ከሁሉም የደም አይነቶች ይቀበላል ማለት ነው። ይህ የደም አይነት በጣም ከጥቂት ሰዎች ብቻ የሚገኝ የደም አይነት ነው። ኦ ፕላስ የሚባለው የደም አይነት ደግሞ ለኦ ፕላስ፣ ለኤ ፕላስ፣ ለቢ ፕላስ እና ለኤቢ ፕላስ የደም አይነቶች ይሰጣል። ኤ ኔጌቲቭ የደም አይነት ለኤ ኔጌቲቭ፣ ለኤ ፖዘቲቭ፣ ለኤቢ ኔጌቲቭ እና ለኤቢ ፖዘቲቭ ይሰጣል። ኤ ፖዘቲቭ የደም አይነት ደግሞ ለኤ ፖዘቲቭ የደም አይነት እና ለኤቢ ፖዘቲቭ የደም አይነት ይሰጣል። ቢ ኔጌቲቭ የደም አይነት ለቢ ኔጌቲቭ፣ ለቢ ፖዘቲቭ፣ ለኤቢ ኔጌቲቭ እና ለኤቢ ፖዚቲቭ የደም አይነቶች ይሰጣል። ቢ ፖዚቲቭ የደም አይነት ለቢ ፖዚቲቭ እና ለኤቢ ፖዚቲቭ የደም አይነቶች ይሰጣል። ኤቢ ኔጌቲቭ የደም አይነት ደግሞ ለኤቢ ኔጌቲቭ እና ለኤቢ ፖዚቲቭ የደም አይነቶች ይሰጣል። ኤቢ ፖዚቲቭ የደም አይነት ደግሞ ለኤቢ ፖዚቲቭ ብቻ የደም አይነት ይሰጣል። በቀጣይ ቪዲዮ ደማችን በባህሪያችን የሚያሳድረውን ተጽዕኖ እንመለከታለን። ቻናላችንን ከወደዱት ወይም ተጨማሪ ኢንፎርሜሽን ለማግኘት ከፈለጉ ይህንን ቻናል ሰብስክራይብ ያድርጉ።